እሺ እንግዲህ ዛሬ አብሬያችሁ ልካፈል የመጣሁት አንዲት ቶፒክ አለች። ኢትዮጵያ ውስጥ ያሉ የሆኑ ግሩፖች እግዚአብሔርን የሚወዱ ትልቅ ሰዎች ምናልባት ብዙዎቻችሁ በዚህ በተለይ ሰሜን አሜሪካ የምትኖሩ ከሆነ ይሄን ነገር የምታውቁ ይመስለኛል። የሴራ ትንታኔ የሚባል አለ ገልጽና ትንቢት ደግሞ ከዛ የተለየ እንደሆነ አንዳንድ ጊዜ የሴራ ትንታኔዎችን እንደ ትንቢት አድርገው የሚያስተምሩ ሰዎች አሉ። እሱን ለመከላከል ነው ማስተምራችሁ። የሴራ ትንታኔው በራሱ ሰዎች የመሰላቸውን ነገር የሚናገሩበት ነገር ነው። ትንቢት ግን ከቅዱሱ ቃሉ የምንወስደው እውነት ነው እና ስለ ሴራ ትንታኔ እንነጋገራለን እና ስለ ሴራ ትንታኔ እንድታውቁ ፈልጋለሁ። ምክንያቱም አንዳንዴ እንደ ትንቢት መስሎ የትንቢት ትምህርት መስሎ ይመጣል። ሰዎች በክርስቶስ ፍቅር ተማርከው እንጂ ፈርተውና ደንግጠው ወደ ክርስቶስ እንዲመጡ አንፈልግም። ዋናው ፍቅሩ ነው የሚጠራው እና ይህንን ከተረዳችሁኝ እንግዲህ ይሄ የኮንስፓይረሲ ቲዮሪ የሚባለው ነገር ምን እንደሆነ አሳያቸዋለሁ። እዚህ ምናልባት ስዕሉ ላይ እንደምታዩት ግድግዳው ላይ ብዙ አይነት የተለጣጠፉ ነገሮች በገመድ ተያይዘው አንድ ሰው የሆነ ነገር ሶልቭ ለማድረግ የሚያረጋቸው ጥረቶችን ትመለከታላችሁ። ልክ እንደ ዲቴክቲቭ ወይንም ደግሞ እንደ መርማሪ ነገሮችን የሚመረምር ሰው የሚያረጋውን ትመለከታላችሁ ማለት ነው እና ኮንስፓይረሲ ቲዮሪ ምን እንደሆነ ነግራቸዋለሁ። ለጥሩ ምሳሌ የምሰጣችሁ በጣም ስመጥር የሆኑ የሴራ ትንታኔዎች አሉ። ወይንም ኮንስፓይረሲ ቲዮሪ ምን ማለት ነው? እሱን መጣበታለሁ። ከዚህ ትምህርት አንዱ ምንድነው? ኮንስፓይረሲ ቲዮሪ ልክ አሜሪካኖች ጨረቃ ላይ ሲወጡ በፍጹም መጀመሪያም የወጡት የውሸት ነው። ምስሉ የውሸት ነው። ሆሊውድ ውስጥ ተሰርቶ ነው እንጂ ጨረቃ ላይ አልወጡም። ምክንያቱም ኮልድ ዋር በነበረበት ሰዓት ላይ ራሻና አሜሪካ የመሳሪያ ውድድር ላይ ስለሆኑ ፉክክር ላይ ስለነበሩ በዛ ምክንያት ሆሊውድ የተሰራ ነው። አፖሎ 11 ሄዳ አይደለም መንኮራኩር በናሳ መሪነት በሆሊውድ ውስጥ የተሰራ ስራ ነው የሚል አሉባልታ ልበለው ሴራ ነው። የሴራ ትንታኔ ነው። ምን ማለት ነው? መንግስት ሆነ ብሎ በሚስጥር የሰራው ነው እንጂ እውነተኛ ነገር አይደለም የሚል የሴራ ትንታኔ አለ። አሁን እየገባችሁ ነው ማለት የሆነ ነገር እንዲህ ነው ከተባለ ለምሳሌ ኮቪድ-11 ሲመጣ ይሄን ያደረጉት ሆነ ብለው እንደዚህ አድርገው ቻይና ውስጥ አምርተውት ሰው ለመጨረስ ፖፑሌሽን ለመጨረስ ነው እንዲህ የሚባሉ እውነትም ሊሆን ይችላል አይሆንም ይችላል። ግን የትንቢት ትምህርት አይደለም። የትንቢት ትምህርት አይደለም። እሱን ነው መለየት የምፈልገው እና አንዳንድ ጊዜ የትንቢት ትምህርት እንዳይመስላችሁ ወየውላችሁ መጣ ነገሩ እንዲህ ሊሆን ነው ይሄ ኦልሬዲ እንደዚህ ደረሰ እንደዚህ ያሉ በተለይ አማኙን ህብረተሰብ ለማሳት አንዳንድ ጊዜ ያልሆኑ የሴራ ትንታኔዎች ይመጣሉ። እነሱ ነው ዛሬ የምንነጋገረው። ሁለተኛው ስመጥር የሆነው የሴራ ትንታኔ ይሄ ነው። የጄኤፍኬ ወይንም ደግሞ ጆን ኤፍ ኬኔዲ የተገደሉትን እሳቸው የተገደሉበት ምክንያት ሰዎች ይሄ ነው ያ ነው ይላሉ። ኬኔዲን ማገደላቸው አንዳንዶቹ ኖ ኦዝዋልድ የሚባል አንድ ሰው ነው የገደላቸው እሱ ብቻ ነው የተያዘው እሱ ደግሞ ገድሏቸው ሲመጣ ሌላ ሰው ገደለው እሱን ለኬኔዲ ቀናው የሚል ሰው ኦዝዋልድን ገደለው እና ከኋላው ሲያይ ያለበት የሚሉ አሉ። የኪውባው ካስትሮ ነው ያስገደላቸው የሚሉ አሉ። ሌሎቹ ደግሞ ኦናሲስ የሚባለው ሰው ነው ያስገደላቸው ቢሊዮነር ስለነበረ ጃኪ ኬኔዲ ሊያገባት ፈልጎ ሚስታቸውን ማለት ነው እሱ ነው ያስገደላቸው የሚል ኮንስፓይረሲዎች ነው። ይሄ ሰዎች የመሰላቸው እንጂ ትንቢት ይሄ ትንቢት ትምህርት አይደለም። አንድ ወጣት ብላክ አሜሪካን አስታውሳለሁ በቤተ ክርስቲያን ውስጥ ልክ እንደኔ ምንድነው በፓወርፖይንት አድርጎ ጨረቃ ላይ እንዴት እንዳላረፉ ውሸት እንደሆነ ለማሳየት ጉባኤውን 45 ደቂቃ ፈጅቶ ሲያስተምራቸው አየሁና ይሄ ልጅ የሚሰብከው የለውም ያልኩኝ 45 ደቂቃ ሙሉ ጆን ኤፍ ኬኔዲ የገደላቸው ከሌሎ እያልን ከዋልን መጽሐፍ ቅዱስን እየተባረን አይደለም። ኮንስፓይረሲ ቲዮሪ ይሄ እንዲህ ነው የሚያደርገው ተጠራጣሪ እንድንሆን። ለምሳሌ 9/11 ማለት ምንድነው? ሰፕቴምበር
ላይ የሆነው ሰፕተምበር 9 ታስታውሳላችሁ። ሁለቱ የአሜሪካ ታወሮች በአውሮፕላን ሲመቱ በኦሳማ ቢንላደን የተመታ የተባለው እና ይሄ የተለያየ አይነት አሸባሪዎቹን ለማን እንደሆኑ ይታወቁ ነበረ፣ ይጠበቅ ነበረ፣ ካሜራ ይዘው ይጠብቁ ነበረ። ሆነ ተብሎ የተደረገ ነው። የአሜሪካ መንግስት ሆነ ብሎ ያደረገው ጦርነት ለማስነሳት ያደረገው ነው። ምንድነው አፍጋኒስታንንና ኢራቅን ለመምታት ሆነ ብሎ አረቡን ዓለም ለማናወጥ የተደረገ ነው የሚል ስመጥር የሆነ የሴራ ትንታኔዎች አሉ። የትንቢት ትምህርት ግን አይደለም። አያችሁ፣ የትንቢት ትምህርት ከሁኔታው የሆነ ነገር ኮሽ ባለ ቁጥር የምንነሳበት ሳይሆን መጽሐፍ ቅዱስ ለምሳሌ ሳስተምራችሁ እንደነበረው ትንቢተ ዳንኤል ብዬ ስለ ዳንኤል ትንቢት አስተምራለሁ እንጂ ነገሮች አላደለም መጽሐፍ ቅዱሳዊ ያልሆኑ ነገሮችን ሁሉ እንደ ዘመን ፍጻሜ ትንቢት ማስተማር አንችልም። እና ስመጥር የሆኑ ሌሎች ትንታኔዎች አሉ። ለምሳሌ ኤሪያ 51 የሚባል ሰምታችሁ እንደሆነ ኤሪያ 51 ማለት የዚህ የኤሊያኖች በምድር ላይ መጥተው ተይዘው ያረፉበት ነው፣ ዲስካቸው በዛ ተይዟል የሚል ሰዎች የሚሉት ነገር አለ። እና ኤሊያኖች አሉ ወይ የሉም ወይ ምንም ያሳስበን ነገር የለም። እሱ ኤሊያኖች ኖሩ አልኖሩ የሚያሳስበን ነገር የለም። ነገር ግን ምን ልላችሁ ነው መሰላችሁ፣ ዛሬ አብረን ስንማር ትክክለኛው የትንቢት ትምህርት ምንድነው፣ የዘመን ፍጻሜ ትምህርት ምንድነው፣ እሱን እንድናውቅ ነው ለይተን። ስለዚህ ስመጥር የሴራ ትንታኔዎች ወይም ኮንስፓይረሲ ቲዮሪ ኤሪያ 51 ላይ እንዲህ ተደብቀዋል፣ ኤሊያኖች እየመጡ ነው፣ ነፍሊሞች እየመጡ ነው እያሉ ሽብር መንዛት አይደለም። ይሄ የትንቢት ትምህርት አይደለም። የትንቢት ትምህርት ጤነኛ ነው ወገኖች ሆይ፣ የሌለን ነገር እንድንጨነቅ የሚያደርገን አይደለም። ሌላ ሴራ ትንታኔ የሚባለው አንዱ ምድር ፍላት እንጂ ሰርክል አይደለችም። ልክ ስዕሉ ላይ እንደምታዩት ከስሯ ወደ ታች እንትን አለ ስለ ማለት ጫፍ አላት ምድር። ለዚህ ነው አንታርክቲካ ላይ ብትሄዱ የመንግስት የአሜሪካ መንግስት ብቻ የሚቆጣጠረው በረዶ ክፍል አለ። ሳውዝ ፖል ላይ የሳይንስ ሴንተር ነው የሚባለው። ወደዛ መግባት አይቻልም፣ በረዶ ነው፣ ሰው መኖር አይችልም። የአሜሪካ መንግስት ሳይንቲስቶች ብቻ ነው የሚኖሩበት ይባላል። ስለዚህ ይሄ የሴራ ትንታኔ ነው። ምድር ፍላት ናት የሚል እንቅስቃሴ አለ። ምድር ክብ አይደለችም። መጽሐፍ ቅዱስ ግን በምድር ክበቦች ላይ ይቀመጣል ይላል መጽሐፍ ቅዱስ ስለ እግዚአብሔር ቃል ሲናገር፣ ስለ እግዚአብሔር ሲናገር። ስለዚህ ፍላት እርዝ የሚባል የሴራ ትንታኔ አለ ወይም ኮንስፓይረሲ ቲዮሪ አለ እና ምድር እንደ ዲስክ ጠፍጣፋ እንጂ ክብ አይደለችም፣ ጫፍ ጫፍ አላት፣ ሰው ሄዶ ሊወድቅባት ይችላል፣ እንደዚህ የሚል አስተምህሮት አላቸው። ወይንም ደግሞ የራሳቸው የሆነ ትልቅ ማህበር ተደራጅተዋል። ይህንን የሚመራ ሰው አለ፣ እንደ ድርጅት አላቸው፣ እንደ ማህበር አላቸው። አብረው ተደራጅተው ይሄ ነገር ትክክል ነው ብሎ ሰዎችን ለማበረታታት ወደ እነሱ ክለብ እንዲገባ የሚያደርጉበት ነገር አለ። መንግስታት ሆነ ብለው በሴራ በየትምህርት ቤቱ ሌላ ካርታ እያስተማሩ ነው፣ ምድር ክብ አይደለችም እያሉ ነው። ይሄ ግን ሊሆንም ላይሆንም ይችላል አላውቅም። ነገር ግን የትንቢት ትምህርት አይደለም፣ የትንቢት ትምህርት አይደለም። ይህንን አጥርተን እንድንነጋገር ነው። ሌላው ስመጥር የሴራ ትንታኔዎች አንዱ በብር ላይ ያሉ ምልክቶች ናቸው። በጣም ምልክት አለ፣ በጣም የሚገርሙ ምልክቶች አሉ። ለምሳሌ እዚህ ታች ላይ ምናልባት ቀስቴ ታያችሁ እንደሆነ አላቅም፣ ኖቡስ ኦርዱ ሴኩለርም የሚል ትመለከታላችሁ። ይሄ ማለት ነው ኒው ወርልድ ኦርደር ማለት ነው፣ አዲሱ የዓለም ስርዓት ማለት ነው። አኒዩት ሰስፔስ ይሄ ደግሞ ልክ ኢጂፕሽያን ፒራሚድ የሚመስለው ሁሉን የሚመለከቱ አይኖች ናቸው። እዚህ ጋር ዓመተ ምሕረት በላቲን ተጽፏል እና ምስጢራዊ ነው። እነዚህ ኢሉሚናቲዎች የሰሩት ነው አዲሱ የዓለም ስርዓት የሚሉ አሉ። እና ስለ ኢሉሚናቲ በተለይ በህዝባችን በወጣቶች መካከል በቃ እንደ ትንግርት ነው የሚነገረው። አባል እናደርጋለን፣ ይሄን ያህል ሺህ ብር እንሰጣለን ይሏቸዋል። በዛ ስም የሚሰራም ሌላ ድርጅት ሊኖር ይችላል። አይ ዶንት ኖ ግን የመጨረሻው ዘመን ትምህርት አይደለም። አንዳንዱ የአጋንንትም ትምህርት ሊሆን ይችላል። ሰይጣናዊ የሆነ ሰዎችን ከእውነተኛው የትንቢት ትምህርት ዲስትራክት የሚያደርግ ማለት ነው።
የተለያዩ አይነት የሚስጥር ማህበረሰቦች አሉ፣ ወይም ሲክሬት ሶሳይቲስ ወይም ሻዶ ጋቨርንመንት የሚባሉ ከኋላ መንግስታትን የሚመሩ ሚስጥራት ያሏቸው። ለምሳሌ እነዚህ ግሎባል ኢሊትስ የሚባሉ ምናልባት እንደዚህ ግሎባል ኢሊትስ የሚባሉ ትልቅ ምሁራኖች አዋቂ የተባሉ ሰዎች እነሱ ተሰብስበው የዓለምን ኢኮኖሚ ማውጣት ማውረድ፣ ፖለቲካውን መዘወር የሚችሉ እነሱ ናቸው እንጂ አሁን ከውጭ የሚታየው ጋቨርንመንት ወይም መንግስት ምንም ማለት አይደለም የሚሉ አሉ። ይሄ የሴራ ትንታኔ እንጂ የትንቢት ትምህርት አይደለም። ስለዚህ እንዲህ አይነት ኢሉሚናቲ ምናምን እያሉ ሲሏችሁ ከሰማችሁ የመጽሐፍ ቅዱስ ትምህርት አድርጋችሁ አትውሰዱ። ነገር ግን ሌላ ሊሆን ይችላል፣ የሐሰት ትምህርት ሊሆን ይችላል፣ አጋንንታዊ ትምህርት ሊሆን ይችላል፣ የሰይጣን ማህበር ሊሆን ይችላል እንጂ እንደ ትንቢት ትምህርት አድርገን ልንወስድ አይገባም። ስለዚህ ዓለምን በአንድ የዓለም መንግስት ለመጠቅለል የሚያደርጉት ሴራ ሊኖር ይችላል። ከመጽሐፍ ቅዱስ አንጻር ጸረ ክርስቶስ ያንን እንደሚያደርግ እንመለከታለን። ስለዚህ በጣም ልንጠነቀቅ ይገባል። ለምሳሌ የሴራ ትንታኔዎች ከሚያደርጉት ነገሮች አንዳንዱ ለምሳሌ በሲኒማ አክተሮች ላይ ያተኮረ፣ ለምሳሌ ተመልከቷቸው። እንደዚህ ሁሉ ሞተዋል ተብለው በውሸት ነው አልሞቱም ይላሉ። እነዚህ ኮንስፓይረሲ ቲዮሪስቶች እና ለምሳሌ ሴሌብሪቲ ወይንም ደግሞ አክተሮች ወይም እነዚህ የታወቁ ስመጥር ሰዎች ደግሞ ሆነ ብለው ሞታቸውን ፌክ አድርገውታል። ማለት የሞቱ መስለው በቃ በነፃነት መኖር ፈልገው ነው፣ ከካሜራ መጥፋት ፈልገው ነው፣ ሰው እንዳያውቃቸው ፈልገው ነው ብለው ሞተዋል ተብሎ ቀብር ስነ ስርዓት ተደርጎላቸዋል። እና ለምሳሌ ከነሱ አንዱ ኤልቪስ ፕሬስሊ አልሞተም የሚሉ ሰዎች አሁንም አሉ። ካልሞተ አሁን እንግዲህ እድሜው 80ዎቹ ውስጥ አይገባም ወይ 90 ውስጥ አይ ዶንት ኖ። ስለዚህ ኤልቪስ ፕሬስሊ አልሞተም ይላሉ። ማይክል ጃክሰን አልሞተም፣ ይኸው እንደዚህ ነው። ባለፈው አንድ ሰው ካሜራ እየተከተለ የሆነ ሰውዬ እያነሳ ሸምገል ያለ ሰውዬ እያነሳ ማይክል ጃክሰን ነው በቃ ተደብቆ የሚኖረው ምናምን ይላሉ። ቱፓክ ሻኩር የሚባል የታወቀው እንደዚህ፣ ቦብ ማርሊ፣ እነዚህ የምትመለከቷቸው ሰዎች በሙሉ አልሞቱም ተብሎ በኮንስፓይረሲ ቲዮሪ የሚወራላቸው ሰዎች ናቸው። ትንቢት ትምህርት አይደለም። ይህንን መግለጥ ትንቢት ትምህርት ማለት አይደለም። እንድትለዩት ብዬ ነው ወገኖች። ስመጥር የሴራ ትንታኔዎች፣ ሌላው ክትባትና ወረርሽኖች ቅድም ያልኳችሁ አለ አይደለም፣ ያልተረጋገጠ ሳይንሳዊ ግኝቶች እና አንዳንድ ጊዜ አለ አይደለም እንዲህ እያደረጉ ነው፣ ፖፑሌሽን ለመቀነስ እንዲህ እያደረጉ ነው። ሊያረጉ ይችላሉ። ስለ ሰው ክፋት ይገልጣል። ትክክል ነው፣ ሊገልጽ ይችላል። አንዳንድ ጊዜ ሰዎችን ሆነ ብለው በቫይረሶች ሊገሉ ይችላሉ። ግን ኮንስፓይረሲ ቲዮሪ የሚመጣበት ምክንያት አለ። አንዳንዶቹ አሁን ብዙዎቹ ቫክሲኔሽን አንወስድም ብለው ነበረ። ኮንስፓይረሲ የሚያምኑ ሰዎች ቫክሲኔሽን አይወስዱም፣ እንዲህ ያረጉብናል የሚል ፍራቻ አለ። በእርግጥ አንዳንዱ ሳይንቲፊክሊ አልተረጋገጠም። ግን ልጆች ቫክሲን ሲወስዱ ኦቲዝም ይይዛቸዋል፣ በሽተኞች ይሆናሉ። አንዳንዶች አፋቸው የተዘጋለ፣ አንዳንዶች ቶታሊ ፓራላይዝ ይሆናሉ። የቫክሲኑን ሲወስዱ ማለት ነው። አንዳንዱን ኤክስፐሪመንት አድርገውባት። ግን የትንቢት ትምህርት አይደለም፣ ልንጠነቀቅ ያስፈልጋል። ቅድም እንዳልኳችሁ ኮቪድ ራሱ እንዲህ ነው የሚሉ ሰዎች አሉ። ኮንስፓይረሲ ቲዮሪ አደገኛ ነው፣ ለቤተ ክርስቲያን አደገኛ ነው። ሌላ ስለ ሴክሬት ሶሳይቲዎች ማወቅ የምትፈልጉ ስማቸው የሚጠራ ብዙዎች አሉ። ፍሪሜሰንስ፣ ናይት ቴምፕለር፣ ኢሉሚናቲ ቅድም ያልኳቸው፣ እንደገና ስካል ኤንድ ቦንስ፣ እንደገና ቢልደርበርግ ግሩፕ፣ ቦሄሚያን ክለብ፣ ፎሬን ሪሌሽንስ። እነዚህ በጣም ትልቅ የሆኑ ስመጥር የሆኑ ማህበሮች ናቸው። ግን የትንቢት ትምህርት ነው አንልም። ምናልባት ቤተ ሰይጣን ልንለው እንችላለን፣ ወይንም ደግሞ አጋንንት ሊጠቀምበት የሚፈልግ ወይንም ደግሞ የመንግስት አካላትም ሊሆኑ ይችላል። ሌላው ኮንስፓይረሲ ቲዮሪ ተብለን አንዱ የምናገረው፣ አንዳንድ ሰዎች ይህንን በቸርች ደረጃ ያስተምሩታል፣ አልደግፈውም።
የዶላር ብር ላይ ያሉትን ስዕሎች እየገጣጠሙ ምልክት እያደረጉ ልክ እንደዚህ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው። እንደዚህ አዲስ ሰይጣን አልመጣም። በፊትም የነበረ ሰይጣን ነው፣ አሁንም ሰይጣን ነው። ሁሌ ሰይጣን ነው። ምንም በጎ ነገር አይወጣም። ስለዚህ ከጥንት ጀምሮ ሴራ ነበረ፣ ሊኖር ይችላል። አመጽ ሰይጣን አመፀኛ ነው መጽሐፍ ቅዱስ የሚነግረን። ትልቁ ጥያቄ ግን ልንለየው የሚገባ ትንቢት ወይስ የሴራ ትንቢቶች የሚለው አያችሁ። የሴራ ትንቢት ወይንም ደግሞ ኮንስፓይረሲ ቲዮሪ ተመልከቱ። የመጽሐፍ ቅዱስ ትንቢት ባይብል ፕሮፌሲ እና ሁለቱን ስታነጻጽሯቸው አንዳንድ ጊዜ አንዳንድ ሰዎች ቅድም እንዳልኳችሁ የሴራውን ትንታኔ አምጥተው ቤተ ክርስቲያን ውስጥ ያስገቡታል። ከዛ ልክ እንደ ትንቢት ትምህርት ወይ ጉድ እያለን እንድንሰማ ያደርጉናል። ነገር ግን ሁለቱ በጣም የተለያዩ ናቸው። ይህንን የምልበት ምክንያቶች አሉኝ። መጽሐፍ ቅዱስ ተመልከቱ፣ ስለ መጨረሻው ዘመን የሚናገራቸው እውነቶች በጥንቃቄ ማጥናትና መረዳት አስፈላጊ ሲሆን ያለ በቂ ማስረጃ ይኸውላችሁ፣ በዓለም ላይ በጣም ብዙ አይነት የሴራ ትንታኔዎች ይናፈሳሉ፣ ወሬዎች ይመጣሉ። አንድ ጊዜ አስታውሳለሁ መሬት ጮኸች ተባለ ልጅ ሆኜ እና የሰውየው ስም ባልሳሳት ሽጉጤ ደሜ ይባላል። ፖሊስና እርምጃው ጋዜጣ ላይ ወጥቶ ነበር። ሽጉጤ ደሜ እኔ ልጅ ሆኜ ነው እንግዲህ ፖሊስና እርምጃው የሚባል ጋዜጣ ነበር። እንግዲህ ደርግ ዘመን ላይ ልጆች የነበራችሁ ታስታውሱ ይሆናል። አይደው ነው ሜክሲኮ አደባባይ አካባቢ ወደቀ እና ሰክሮ ስለነበረ በቱቦ ውስጥ ለውስጥ መሄድ ጀመረ። ከዛ በኋላ ሲሄድ ሳምንቱን ሙሉ በቃ በቱቦ ውስጥ ይሄዳል። ሲነቃ እንግዲህ ቱቦ ውስጥ ነበረ ራሱን። ከዛ ይጮሃል እና እርዱኝ ይላል እና ይጮሃል። መጨረሻ ላይ መሬት ጮኸች፣ መሬት ተናገረች ተብሎ እንዳለ ሜክሲኮ አደባባይ ይሄ ቱምባ ሞኖፖል አካባቢ በሙሉ አዲስ አበባ ሰው ግልብጥ ብሎ በቃ ከአዲስ አበባ ይሄድ ጀመር ጉድ እየተባለ መሬት ጮኸች እና መሬት ውስጥ ነው ይጮህ የነበረው ሽጉጤ ደሜ ነው። በኋላ ፖሊስና እርምጃው ጉዳዩን ተከታትሎ አንድ ቀን እንግዲህ ስካሮ ለቆት ምን ብሎ እንደምንም በቃ ተጣጥሮ ሰውየው ከቱቦ ውስጥ ወጣ ከስንት ቀን በኋላ እና ፖሊስና እርምጃው ከነ ፎቶ አውጥቶ ሰውየው ሽጉጤ ደሜ ይባላል፣ ምድር አልጮኸችም አለ፣ በሬ ወለደ ብሎ ነው እንደው ፖሊስና እርምጃው ጋዜጣው ላይ ያወጣው። እና ምን ማለት ነው? የሴራ ትምህርት እንደዚህ ነው። ለጊዜ አያችሁ፣ መጽሐፍ ቅዱስ ስለመጨረሻው ዘመን የሚናገራቸውን እውነቶች በጥንቃቄ ማጥናት ያስፈልገናል። በጣም አስፈላጊ ስለሆነ ነገር ግን በዓለም ላይ ያለ በቂ ማስረጃ በጣም ብዙ የሚናፈሱ የሴራ ትንታኔዎች አሉ። ያን መከተል ግን በመንፈሳዊ ሕይወታችን ላይ አደጋ ያመጣል። አሁን አገር ቤት ላይ የሚወሩ ዩቲዩቦችን አይታቸዋል፣ ቲክቶኮችን ተመልከቷቸው። ኮንስፓይረሲ ቲዮሪ የሌለ ነገር ፈጥሮ የሚወራ ውሸት። አጋንንት ይህንን ነው የሚወደው፣ ሰዎችን ዲስትራክት ለማድረግ የሰዎችን አእምሮ በወሬ መያዝ። ህዝባችን ደግሞ ከታላቅ ይቅርታ ጋር ወሬ ይወዳል፣ ያልተረጋገጠ ወሬ ይወዳል። ወገኖች ሆይ መጽሐፍ ቅዱስ ይህን ደግሞ ይጸየፈዋል። ለዚህ በመንፈሳዊ ሕይወታችን ላይ ተጽዕኖ ስላለው ነው ይህንን ኤክስፖዝ እያረኩት ያለሁት። ወገኖች በመጽሐፍ ቅዱስ ላይ ሄደን ሁለቱን ጎን ለጎን አድርጌ በሰንጠረዥ ላሳያችሁ። የመጽሐፍ ቅዱስ ትንቢት በስተግራ ትመለከታላችሁ፣ በስተቀኝ ደግሞ የሴራ ትንታኔ ወይም ኮንስፓይረሲ ቲዮሪ እዛ ላይ ትመለከታላችሁ። ልዩነቱን ላሳያችሁ። የመጽሐፍ ቅዱስ ትንቢት የሚያስተምረን ተመልከቱ፣ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በመንፈስ ቅዱስ መነዳት የተጻፈ ነው። መጽሐፉን ማንበብ ብቻ በረከት አለው፣ ጤና አለው፣ ሰላም አለው። እግዚአብሔር ስም የተባረከ ይሁን። የሴራ ትንታኔ ግን ሰዎች በምንድን ነው የሚያደርጉት? በግምት ነው። በቃ እንዲህ ሊደረግ ነው አሉ፣ እንዲህ የሚያደርጉት እንዲህ ሊያደርጉ ነው አሉ። እቺ አሉባልታ ወሬ ስላለባት ሰው የመሰለውን ነገር ይሞክራል። አንዳንዴ ሊሆንላቸው ይችላል። ስለዚህ ፍርሃትን ባልተረጋገጡ ወሬዎች ላይ እንድንመሰረት ያደርገናል። ያልተባለ ነገር አንዳንዴ ክርስቲያን እንዲህ አይነት ነገር ሊያምን አይገባም። አንዳንዴ አይደለም፣ በፍጹም
ያልተረጋገጠ ነገር መቀበል የለብንም። ሌላው የመጽሐፍ ቅዱስ ትንቢት አማኞች ነቅተው እንዲጠብቁ እንዲቀደሱ ተስፋቸው በክርስቶስ ላይ እንዲሆን ነው። ይሄኛውሳ በሰዎች ውስጥ ፍርሃትን መዝራት፣ ጥርጣሬን፣ አለመረጋጋትን፣ ቁጣን መዝራት። ይሲ እንደዚህ ተደረገ አሉ እንደዚህ አድርገው አንዳንድ ጊዜ የተባለና ያልተባለ አንዳንድ ሰዎች ፈጥረው አጋነው ያወራሉ። 2 ሰው ሞተ መኪና አደጋ ከተባለ ህዝብ አለቀ 200 ሰው ሞተ ይባላል እና ሶሻል ሚዲያው አድምቆ ያወራዋል። ከዚህ የተነሳ ይሄንን ነው ፕሬዝዳንት ትራምፕ ብዙ ጊዜ ፌክ ኒውስ ይሉታል። እንዲህ አይነት የሐሰት ዜናዎች አሉ፣ የሐሰት ወሬዎች አሉ። በዛ እንዳንደረክስ ልንጠነቀቅ ይገባል። በተለይ የመጨረሻ ዘመን ላይ ስላለን ክፉ ወሬዎች ይወጣሉ። ስለ ቤተ ክርስቲያን ክፉ ወሬዎች፣ ክፉ ተናጋሪዎች ይወጣሉ። ሚዲያ ላይ ቁጭ ብለው በኢንተርቪው መልክ ቤተ ክርስቲያንን ሰው ያጠለሿታል። ሰው ወደ ቤተ ክርስቲያን እንዳይሄድ ወንጌል እንዳይሰማ ሰይጣን ሆነ ብሎ ሱፍ በለበሱ አገልጋይ በሚመስሉ እንደውም ፓስተር የሚል ማዕረግ ባላቸው በእነዛ አይነት ሰዎች ቤተ ክርስቲያንን ያጠለሿታል። ቤተ ክርስቲያን የክርስቶስ ሙሽራ ናት። ደክማ ታውቃለች። አሁን ከነበረችበት የባሰ ገብታ ታውቃለች። በሚድል ኤጅስ ብዙ ጥፋት ውስጥ ገብታ ታውቃለች። ሰው እስከ መጋደል ድረስ ደርሳለች። ወገኖች ጌታ ግን ሙሽራው ስለሆነች እንደገና ከአፈር ያነሳታል፣ እንደገና ያድሳታል። ለቤተ ክርስቲያን ተስፋ አላት እያልኳቸው። ስለዚህ ሰይጣን ሆነ ብሎ የሚያጠለሸዋል። አንዳንዴ ደግሞ በሳቱ ወንድሞች፣ በወደቁ ወንድሞች፣ ባጠፉ ወንድሞች ስም ሁሉም ሰው እንዲገረፍና እንዲሰደብ፣ የክርስቶስ ስም እንዲጠለሽ፣ ቤተ ክርስቲያን ሰው እንዲጸየፋት፣ አገልጋዮችን ሰው እንዳያምናቸው ለማድረግ ሆነ ብሎ ሰይጣን ይህንን ኮንስፓይረሲ ቴዎሪ ይጠቀምበታል። ስለዚህ የመጽሐፍ ቅዱስ ትንቢት በእግዚአብሔር ሉዓላዊነት በክርስቶስ አሸናፊነት ላይ ነው። በቃ ኢየሱስን ያደምቀዋል፣ ኢየሱስን ያከብረዋል፣ ኢየሱስን ከፍ ያደርገዋል። ኮንስፓይረሲ ቴዎሪ ግን የተለየ ነው። ኮንስፓይረሲ ቴዎሪ የሚያደርገው ምንድን ነው? በጨለማው ገዢዎች ሰዎች ስብስብ ኃይል ላይ ነው የሚያተኩረው። ቢልጌት እንደዚህ ሊያደርግ ነው፣ ይህን ያህል ሚሊዮን ብር መድቦ ይህን ያህል ሰው ከአፍሪካ ሊያጠፋ ነው፣ እንደዚህ አይነት ቫይረስ እየፈለሰፉ ነው፣ ከዛ ህዝብ ሊጨርሱ ነው። ብዙ ይባላል። ሁሉም የሚባለው ስህተት ነው፣ ውሸት ነው አልልም። አንዳንዴ ሊይዝላቸው፣ ምክንያቱም ቀያፋም አንድ ትንቢት ተናግሮ ይዞለታል እና ሊሆንላቸው የሚችል ሰዎች ሊኖሩ ይችላሉ። ወገኖች ሆይ የመጽሐፍ ቅዱስ ትንቢት ሰላም አለው። የመጽሐፍ ቅዱስ ትንቢት ፍሬው እምነት ነው። የመጽሐፍ ቅዱስ ትንቢት ፍቅርና የወንጌል ቅንነት አለው። የሴራ ትንታኔ ግን ክርክር ያመጣል፣ መከፋፈል ያመጣል፣ ጥላቻ ያመጣል። እንደገና ደግሞ መንግስትን እንዳናምን፣ የሕክምና ተቋማትን እንዳናምን፣ ታላላቆቻችንን እንዳናምን ወገኖች ሆነ ብሎ አለመተማመንን በህብረተሰብ መካከል የሚዘራ ነው። ለዚህ በጣም አይናችን ተከፍቶ ልናይ ይገባል ወገኖች። የመጽሐፍ ቅዱስ ትንቢት የመረጃው ምንጭ ፍጹም የሆነው የእግዚአብሔር ቃል፣ የማይለወጠው የእግዚአብሔር ቃል፣ በመንፈስ ቅዱስ መሪነት የተጻፈው የእግዚአብሔር ቃል ነው። የኮንስፓይረሲ ቲዮሪ ምንጩ ግን ያልተረጋገጡ ወሬዎች፣ የግል ግምቶች፣ የግል ስጋቶች። አንዳንድ ሰው የአእምሮ በሽተኛ ነው እና የአእምሮ አንድ ኢንተርቪው ሲያደርጉት አይቻለሁ። አንድ ሰው ከዳያስፖራው ወደ ኢትዮጵያ የገባ ልጅ እና እንደዚህ ኤሊያኖች እንደዚህ እያደረጉ ነው፣ እንደዚህ አድርገውኝ እዚህ ይከታተሉኛል፣ በኮምፒውተር ይቆጣጠሩኛል ምናምን የሚል እንደዚህ ሜንታል ኢልነስ ያለባቸው ብዙ ሰዎች አሉ። ስኪዞፍሬኒያ ይባላል በዚህ በስነ አእምሮ ላይ ወገኖች። እሱን ወስደው በሚዲያ ላይ እውነትም የሚከታተሉ ሰዎች አሉ። ቁጥር አለ፣ እንደዚህ ያደርጋሉ፣ ይከታተላሉ። ውስጤ ላይ ቺፕስ ገጠሙብኝ። this is demonic የሆነ ኮንስፓይረሲ ቴዎሪ ነው። ሰዎች የአእምሮ በሽታ ያለባቸውን ሰዎች እንደ ጤነኛ ሰው ኢንተርቪው እያደረጓቸው ታመዋል። አንድ ጊዜ ላስታውሳለሁ፣ አንድ ወጣት ልጅ ኢንተርቪው ያደርጉታል፣ ቀጭን ሰውዬ እና ሰውነቱ ይነግራቸዋል ምን ላይ እንዳለ እና ነብር ያናገረኛል፣ አንበሳ ያናገረኛል፣ ጦጣ ያናገረኛል፣ ጅብ መጥቶ ሌሊት ያወራኛል። these are demons። አይኖቻችንን እግዚአብሔር ክፈትልን። ዲመንስ ኦር የአእምሮ በሽታ ያለበት ሰው ነው። ኢሜጅ በአእምሮ ውስጥ ያሉ ስዕሎች አሉ፣ ድምጾች ይሰማሉ።
ይህ ማለት ሰዎቹ ኃጢአተኞች ናቸው ማለት አይደለም። ማስለው ግን ሚዲያ ላይ ቁጭ አድርጓቸው እንደ ጤነኛ ሰው ይህንን ኮንስፓይረሲ ቲዮሪ የሚያካሄዱ ሰዎችን ሳይ ነው። ወገኖች ሆይ የመጽሐፍ ቅዱስ ትንቢት እግዚአብሔርና ሉዓላዊነቱ ላይ ፎከስ ያደርጋል። ዋናው ትኩረቱ እዛ ላይ ነው። የዮሐንስ ራእይ ትኩረቱ እግዚአብሔር ሉዓላዊ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር አሸናፊ ነው የሚል ነው። የዮሐንስ ራእይ መጨረሻው መልካም ነው የሚል ነው። የዮሐንስ ራእይ በታሪክ ላይ ስልጣን ያለው እግዚአብሔር እሱ ብቻ ነው እያለ ነው ያወጀልን ዮሐንስ ራእይ ወይንም ደግሞ የመጽሐፍ ቅዱስ ትንቢት። በጣም የሚገርማችሁ ግን የኮንስፓይረሲ ቲዮሪ መንገዱ ግን ይህ አይደለም። ሰይጣንን ኤግዞልት የሚያደርገው ወይንም ደግሞ ሰብአዊ ኃይላት እነ ቢል ጌት እነ ኢሎን ማስክ እንደዚህ የሚባሉ ትልቅ ሰዎች እነ ፎርድ እንደዚህ የሚባሉ ቢሊዮነሮችን እነ ጃክማ የቻይናው ባለጠጋዎችን እነሱን ነው ኤግዞልት የሚያደርገው። ምስጢራዊ ድርጅቶችን የዓለም መሪዎችን እነ ጃሬድ ኩሽነር እነ ፕሬዚዳንት ትራምፕ ሰዎችን ኤግዞልት የሚያደርገው በቃ ዓለምን ሙሉ ለሙሉ እነዚህ ሰዎች ተቆጣጥረዋል። ይሄንን ነው እያለ ቢያወራው። መጽሐፍ ቅዱሳችን የሚነግረን ግን እግዚአብሔር በዙፋኑ ላይ ነው። አያችሁ፣ እግዚአብሔር ሉዓላዊ ነው የሚል ነው። ወገኖች ሆይ እየሰማችሁኝ ከሆነ እንግዲህ የኮንስፓይረሲ ቲዮሪ እና መጽሐፍ ቅዱስ ባይብል ፕሮፌሲን ኮምፔር እያደረኩላችሁ ነው። የመጽሐፍ ቅዱስ ትንቢት አማኞች በንጽህና እንዲኖሩ እንዲነቁ በወንጌል እንዲተጉ ተስፋቸው በክርስቶስ ላይ እንዲያደርጉ ነው የሚያበረታታው። ኔቨር በሌላ ነገር ላይ እንድታደርጉ አያደርግም። ስለዚህ በንጽህና ኑር ነው የሚለው። ቅድስና ነው የሚያውጀው። ይሄ የትንቢት ትምህርት ሰምታችሁ ወደ ኃጢአት እንድትሮጡ አያደርጋችሁም። እግዚአብሔር እንድትፈሩ በቅድስና እንድትኖሩ መምጣቱ እንድትጠባበቁ በአገልግሎት እንድትተጉ ነው የሚያደርገው የትንቢት ትምህርት። ስለዚህ የሚያተጋ ትምህርት ነው የትንቢት ትምህርት። ነገር ግን የሴራ ትንታኔ ወይም ደግሞ ኮንስፓይረሲ ቲዮሪ የምንለው ግን ይህንን አያደርግም። የዚህ ተቃራኒውን ነው የሚያደርገው። በሰዎች ልብ ውስጥ ጥርጣሬን ይዘራል። ሰዎች እንዲረበሹ ያደርጋቸዋል። አንዳንድ ነገር በሚዲያ የምታዩትን ነገር ተጠንቀቁ። ውጭ ያለው ማዕበል ውስጣችሁ እንዳይገባ፣ ውጭ ያለው ረብሻ ውስጣችሁ እንዳይገባ፣ ሐሳባችሁን እንዳይቆጣጠር you have to be careful ወገኖች ሆይ። ወሬ ሁሉ የሚያስፈራ ሰይጣን ትልቁ በእኛ በኢትዮጵያውያንና በኤርትራውያን መካከል የተሳካለት ትልቁ ነገር የወሬን መንፈስ መመዝራት ነው። ወሬና አሉባልታ አልፏል። አሁን በጣም ምድሪቱ ላይ በጣም በኃይለኛ ደረጃ በሚዲያ ትልቅ ከቨሬጅ እየተሰጠው ነው ያለው። ዩቲዩቦች በጣም መነገጃ ሲሆኑ እንደዚህ አይነት የወሬ መንፈስ ትመለከ አንዳንዴ ስብከታችንን ትምህርታችንን ቆራርጠውት ሰው ማስፈራሪያ እንዲያደርጉበት እንደ ኮንስፓይረሲ ቲዮሪ እንዲጠቀሙበት አንፈልግም። ሁሉንም ላዘጋቸው እችላለሁ ከኔ ላይ ስለሚወስዱ ማለት ነው። እንደዚህ አይነት ሰዎች አላረገውም፣ ምክንያቱም ምናልባት እየኖሩበት ይሆናል። አይ ዶንት ኖ ወደዛ አይነት ነገር ውስጥ አልገባም። ነገር ግን ትንቢት ትምህርታችን ሰዎችን ማስደንገጫ አይደለም። ይህን በትክክል ተረዱኝ። ምጽአቱን የምንሰብከው ልናስፈራራቸው አይደለም፣ ልናነቃቸው ነው። ሞር በእግዚአብሔር ነገር እንድትተጉ እንጂ ሰው እንዲደነግጥ ወይ ጉድ እያለ በቃ ወሬ ብቻ እንዲሆን ነው። እንደዛ አይደለም። ፐርፐዙ ወደ ቅድስና ሊያመጣ ነው። በሰዎች ልብ ውስጥ ጥርጣሬን የሚዘራ ኮንስፓይረሲ ቲዮሪ ነው። ሰላምን የሚያደፈርስ ኮንስፓይረሲ ቲዮሪ ነው፣ ወይንም ደግሞ የሴራ ትንታኔ ነው። ወገኖች ሆይ ጥላቻን፣ ተቃውሞን፣ ረብሻን በሰዎች መካከል፣ በነገዶች፣ በብሔሮች መካከል ጠብለ መዝራት ኮንስፓይረሲ ቲዮሪ በጣም የሰይጣን መጠቀሚያ ይሆናል እና ምን አይነት ስሜት እንደሚፈጥር አንዳንድ ነገር ልነግራችሁ ፈልጋለሁ። ለምሳሌ መጀመሪያ ተመልከቱ፣ የሚፈጥረው ንጽጽር ተመልከቱ። የመጽሐፍ ቅዱስ ስሜት ምን ነው የሚፈጥረው? የመጀመሪያው ነገር ሰላምና ረፍት። አሁን ስለ ጌታ መምጣት ስነግራችሁ መንፈስ ቅዱስ ሰላምና ረፍት ነው የሚሰጣችሁ። ሃሌሉያ! እግዚአብሔር ሁሉን ገዢ ነው። እግዚአብሔር በሁሉ ላይ ባለስልጣን ነው። ይህንን አይነት መታመን ነው የሚሰጠን ይሄ የትንቢት ትምህርታችን ወገኖች። ኮንስፓይረሲ ቲዮሪ ግን በተቃራኒው ሌላ ነው። ፍርሃትን ነው፣ ቅድም እንዳልኳችሁ መረበሽ፣
አደጋ ላይ ነን። ይሄ እንደሱ ቋንቋ ነው። ሰዎች አደጋ ላይ ነን ይላል ታይትሉ፣ የሚያስደነግጥ ዘንዶ እንደዚህ ያረገ ነው። ይሲ ሆነ ብሎ ዲስትራክሽን ነው። መልእክታችን ይሄ አይደለም። ነገር ሁሉም ነገር ተበላሽቷል። ምድሪቱ በእሳት ነደደች። ይህን ያህል ሰው ሞተ፣ እንደዚህ ሆነ። ይሄ አይነቱ መርዶ ነጋሪነት ፍርሃትና መረበሽን የሚዘራ ነው። ክርስቲያኖች ልንጠነቀቅ ይገባል። ምን እንድትሰሙ ተጠንቀቁ። ትንቢትን ስሙ። የመጨረሻው ዘመን ትንቢት ስሙ እንጂ ኮንስፓይረሲ ቲዮሪን አትስሙት፣ ቦታ አትስጡት። ኢንተርቴይንመንት ነው። እነሱ ብር ሊያገኙበት ነው። ወገኖች እኛ ምን ሰብክላችሁ ግን ኢየሱስ ክርስቶስ ነግሷል እያልን ነው። ኢየሱስ ይመጣል፣ ያሳርፈናል፣ የረፍት ዘመን ነው እያልን ነው የምንነግራችሁ ወገኖች። ስለዚህ የሰይጣንን ስብከት አትስሙ፣ የሰይጣንን ፕሮፓጋንዳ አትስሙ። እግዚአብሔር እሱ ብቻውን ቅዱስ አምላክ ነው። እዚህ የችግሩ መፍትሄ ምንድን ነው? ንስሐ መግባት፣ በእምነት መጸለይ። ሊስቱ ላይ ተመልከቱ። ራስን ለእግዚአብሔር ማስገዛት፣ በቅድስና መመላለስ። ልክ ሲነግረን የትንቢት ቃል ሲነግረን ወዲያውኑ ወደ ንስሐ እንድንመጣ እንድንጸልይ፣ ራሳችን ለእግዚአብሔር እንድናስገዛ፣ በቅድስና እንድንመላለስ ነው የሚያደርገን። ይሄ ደግሞ ሰዎች ሱሰኛ ይሆናሉ። ምስጢራዊ እውቀትን ለማሳል እንዲህ እየተባለ ነው አሉ፣ እንዲህ ሊሆን ነው አሉ፣ ይሄ ነገር ሊመጣ ነው፣ በቅርብ ጊዜ የምንነግራችሁ ነገር አለ፣ የሆነ ነገር ሊፈነዳ ነው ምናምን ይሏቸዋል። ይሄ አትታለሉ ባካችሁ። የዘንዶውን ድምፅ አትስሙ፣ የኢየሱስን ድምፅ ስሙ። በጎቼ ድምፄን ይሰማሉ ይከተሉኝማል። ወደ ጽድቅ ወደ ለመለመው ውሃ ነው ያመጣል፣ ወደ ረፍት ውሃ ዘንድ ይመራኛል ነው የሚለው እንጂ ወደ ሁከት ጌታ ልጆቹን አይመራም። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ምን ያደርገዋል? ይቀጠቅጠዋል። ሁከትን ይቀጠቅጠዋል። ወገኖች ሆይ ዛሬ ይህንን የምነግራችሁ ለምንድን ነው? ብዙዎችን ኮንስፓይረሲ ቴሪ፣ ጸሎት አልባ፣ አምልኮ አልባ፣ አገልግሎት አልባ፣ ዝም ብሎ ፌክ የሆነ በቃ አይደለም፣ አርቲፊሻል እውቀት፣ ሱፐርፊሻል እውቀት አይደለም። እውቀት አይደለም። እንደ እውቀት ኢሉሚናቲ ምናምን ማለት ምስጢራዊ እውቀት ማወቃችሁን ሱሰኛ ነው የሚያደርጋችሁ። የባሰ ወደ ሰይጣናዊ ምስጢራትን አወቃችሁ፣ ወደ ሰይጣን መንግስት ነው የሚወስዳችሁ። የእግዚአብሔርን ምስጢራት ወቁ። ገላትያን ወቁ፣ ሮሜን ወቁ፣ ፊልጵስዩስን ወቁ፣ ቆላስያስን ወቁ፣ ዕብራውያንን ወቁ፣ ራእይን ወቁ፣ ያዕቆብን መልእክቶች ወቁ፣ ወንጌላትን ወቁ፣ ፓስቶራል ኤፒስትልስን ወቁ። እንዴት የተረፈረፈ የእግዚአብሔር ቃል በየሜዳው ላይ ተቀምጦላችኋል። እሱን የእግዚአብሔርን ቃል ስሙ። እሱ ያንጻችኋል፣ እሱ ያሳድጋችኋል። ምን እንድትሰሙ ተጠንቀቁ። ኮንስፓይረሲ ቴሪ ትንቢት አይደለም። ኮንስፓይረሲ ቴሪ ሰው ሰራሽ ሰው ፈጠር ነው። እየሰማችሁኝ እንደሆነ አምናለሁ ወገኖች ሆይ። ጤነኛ ክርስቶስ መጽሐፍ ቅዱስ ትንቢት በመካከላችን ምን ይፈጥራል? አንድነት ይፈጥራል፣ ፍቅር ይፈጥራል። በቤተ ክርስቲያን መካከል ያለውን መንፈሳዊ ህብረት ያስጠናክረዋል፣ አንድ ያደርገናል የመጽሐፍ ቅዱስ ትንቢት። ነገር ግን እነዛኞቹሳ መከፋፈል፣ እኔ በቅቻለሁ አይነት፣ ሌላ ሁሉ ተኝቷል፣ እኔ ነቅቻለሁ፣ ተታላችኋል። ትዕቢት ያለበት ትዕቢተኛ ስፒሪት ነው የምታዩት። እኛ ብቻ አዋቂዎች ነን፣ ኢሊት እኛ ነን፣ አዋቂዎቹ እኛ ነን የሚል ነው። ስለ ኢሉሚናቲ አላወቅኩምና አወቅኩኝ ምን ሊደምርልኝ? ኢየሱስ ከእውቀት በላይ ነው። እግዚአብሔር ስም የተባረከ ይሁን። ኢየሱስ ከጥበብ በላይ ነው። ምን ተገኝቶ ኢሉሚናቲን አውቄ ሶ ዋት ኮንስፓይረሲን ቴዎሪ አውቄ ምን ሊጨምርልኝ ነው? ዲግሪ ያለው ለመሆኑ የኮንስፓይረሲ ቴዎሪ ሰው ተምሮ የሚገባበት ትምህርት ቤት አለ? የወሬ ትምህርት ቤት፣ የአጋንንት ትምህርት ቤት ነው። ሰዎች ያንን ነው እየፈበረኩ በሚዲያው ላይ የሚለቁት። ወገኖች ሆይ ምን እንድትሰሙ ተጠንቀቁ። ወገኖች ሆይ ሌላው የመጽሐፍ ቅዱስ ትንቢት የኢየሱስ ክርስቶስ ፍጹም አሸናፊነትን የሚያውጅ ነው። የሰይጣንን ውድቀት የሚያውጅ ነው። አዲስ ሰማይና አዲስ ምድር መምጣቱን የሚያበስር የክብር ወንጌል ነው። የመጨረሻው ዘመን ትንቢት። ነገር ግን ኮንስፓይረሲ ቲዮሪ የጨለማውን ዓለም ስኬት ነው የሚነግራችሁ።
እንደዚህ ያደረጉ፣ እንደዚህ ሊመጣ ነው፣ እንዲህ ሊወርድብን ነው፣ እንዲህ ልንቀሰፍ ነው፣ ወየውላችሁ ጉድ ፈላ ምናምን። አቤት እግዚአብሔር ይገስጸው ይሄ መንፈስ ወገኖች። ይሄ በክፎች እቅድ በቃ ልትወድቁ ነው። በቃ አለቀላት ምድር። ጤና እንዳይኖረው ሰው እንዲረበሽ፣ ሰው አእምሮ በሽተኛ እንዲሆን የሚያደርግ ትምህርት ነው። ሰው ከእግዚአብሔር እውነት ርቆ ውሸትን እንዲያምን የሚያደርግ ነው ወገኖች። አንድ ጊዜ አንድ አይነት እንደዚህ ያለች ማርስ ላይ ያለች መጽሐፍ ቅዱስ 10ቱ ትእዛዛት ቁጭ ብሎ ተገኘ። ማርስ ላይ 10ቱ ትእዛዛት ተገኘ። እኔ ይሄ እኮ ነገር ሰው መማርም አይጠይቅም። ይሄ መማር እንኳን አይጠይቅም። ማርስ ላይ ማን ወጣ? ማን ወሰደው ወደዛ? ማርስ ከምድር ጋር ምን ያገናኘዋል? ከኛ መዳን ጋር በምድር ነው። ምድርን ለሰው ልጆች ሰጣት ነው የሚለው። እዚህ ቃሉን አታውቁምና ትስታላችሁ ይላል መጽሐፍ ቅዱስ። እንደዚህ አይነት ፍሬ ፈርሲኪ ይባላል የድሮ ዘመን አማርኛ። ተረት እሱን ከማመን እንድትተርፉ እውነቱን እነግራችኋለሁ ዛሬ። እኛ ምናምነው የመጨረሻው ዘመን ትንቢት እንጂ ይሄንን ኮንስፓይረሲ ቲዮሪ ወይንም ደግሞ የሴራ ትንታኔን አናምንም። ይህንን ልታውቁ ይገባል ወገኖች ሆይ፣ ትውልዱን ስለሚያስል ነው። ሌላው የሴራ ትንታኔዎች በክርስቲያን ሕይወት ላይ የሚያመጧቸው 4 ትልቅ አደጋዎች አሉ እንድታስተውሉልኝ። የመጀመሪያው ተመልከቱልኝ። የመጀመሪያው ነገር ምንድነው? የኢየሱስ ክርስቶስን ከሰዎች ልብ ማውጣት ወይንም ደግሞ ትኩረታችንን ከኢየሱስ ላይ እንድናነሳው ያደርጉናል። እሺ በቃ ስለ ኢየሱስ እንዳናወራ፣ በኢየሱስ ኤክሳይትድ እንዳንሆን፣ በጌታ ደስ እንዳይለን፣ በቃ ሌላ አስደናቂ ነገር ነው የሚነግሩን ወገኖች ሆይ። ሌላው አደገኛው ነገር እንግዲህ በመጽሐፍ ቅዱስ ውስጥ የእምነታችን ጀማሪና ፈጻሚ ኢየሱስ ነው። እሱን ተመልክተን ሮጦ ነው የሚለን እንጂ ትኩረታችሁን አንሱ ከሱ ላይ ይለን። ጤነኛ ወንጌል ኢየሱስ ላይ ነው አይናችሁ እንድትተክሉ የሚያደርገው። የሴራ ትንታኔዎች ግን በቃ ትኩረቱ ምን ላይ ነው? የጨለማው ዓለም ላይ፣ ሚስጥራዊ ሶሳይቲ፣ ኢሉሚናቲ፣ ኒው ወርልድ ኦርደር፣ በቃ አውሬው እንደዚህ ሊመጣ ነው። እንደዚህ አይነት ለማስደንበር ወየውልህ ሊመጣብህ ነው፣ ተያዝክ፣ ከኋላ እየተከተለ ነው፣ ኮቴ ይሰማል፣ አለቀ ነገሩ። እንዲህ አይነት ልንሰማ አልተጠራንም። የልጅ ጨዋታ ነው። እኛ ወንጌላችን አጽናኝ ወንጌል ነው፣ የረፍት ወንጌል ነው። ወንጌል ሊያነቃን እንጂ ሊያስደነብረን አልመጣም። ልጆቹን ይቀሰቅሳል ጌታ። ሃሌሉያ! ልጆቹን ይቀሰቅሳል። በመንፈስ ቅዱስ ኩይክን ያረጋቸዋል፣ ይቀሰቅሳቸዋል እንጂ በማስፈራራት ሰዎች እንደዚህ ነው፣ እባቡ ሊጠመጠምብህ ነው፣ ጸረ ክርስቶስ መጥቶ እንዲህ ሊመታባችሁ ነው በላያችሁ ላይ እያልን አይደለም። እኛ የፍቅርን ወንጌል እንሰብካለን። ሰው ፈርቶ ሳይሆን በፍቅር በኢየሱስ ገመድ ተስቦ ወደ ጌታ ይምጣ ወገኖች ሆይ። ስለዚህ እነዚህ ዝም ብለው በየሚዲያው ላይ ኢሉሚናቲ፣ ኒው ወርልድ ኦርደር ምናምን የሚሏችሁ ሰዎች የኢየሱስን ወንጌል ውስጡ ከሌለበት አትስሟቸው። ከመንፈስ ቅዱስ ምክር የሌለበትን ነገር አትስሙ፣ ያደክማችኋል። የጸሎት ሕይወታችሁን ያደክማችኋል። ወገኖች በደንብ ስሙኝ። መርዝ ከሰዎች አፍ ይወጣል። አጋንንቶች ከሰዎች አፍ ውስጥ ምን ያወጣሉ? መርዝ ያወጣሉ። ያ መርዝ ሰዎችን ያደክማቸዋል፣ እንዳይጸልዩ ያደርጋቸዋል። ሟርት ያወጣሉ፣ ንግርት ያወጣሉ። አትስሟቸው። ምን እንድትሰሙ ተጠንቀቁ። ሶሻል ሚዲያው የአጋንንት መጠቀሚያ የሆነ ስለሆነ ማስተዋል እግዚአብሔር ይስጠን ወገኖች። በተለይ እኛ ክርስቲያኖች የትንቢት ትምህርት የምትማሩ በዚህ ሚዲያ ላይ መጣችሁ የምትካፈሉ ሁሉ ይህንን ስሙኝ ባካችሁ። ትኩረታችሁ ኢየሱስ ላይ ነው። የደመቀው ኢየሱስ ነው። የከበረው ኢየሱስ ነው። ሞቶ የተነሳው ኢየሱስ ነው። ዳግም የሚመጣው ኢየሱስ ነው። በዚህ ተጽናኑ ነው የሚለው ተሰሎንቄ። በዚህ ዲፕሬስ ሆኖ አላለም። ኮንስፓይረሲ ቲዮሪ ዲፕሬስ ነው የሚያደርጋችሁ። ኢትዮጵያ ላይ እንደዚህ ሊገቡና እንደዚህ ሊሰራ ነው። ሰሜን ላይ ይሄን ያህል፣ እዛ ላይ እንደዚህ፣ ላይ ምዕራብ ላይ እንደዚህ ሊመጣ ነው። ይሄ በቃ በወሬ ያደገ ትውልድ ወሬ በሰማ ቁጥር ሲደናበር የሌለ ነገር በቃ ደግሞ ሄዶ ኮፊ ላይ ቁጭ ብሎ ያወራዋል። ለነገሩ የቡና ባህላችን የወሬ ባህል ስለሆነ ወሬ የሚተላለፍበት አይደለም፣ እንደ ሶሻል ክለብ ነው። ወሬ ይጦዛል። ያንን ወረስንና በየካፌው ተቀምጦ ደግሞ ዘመናዊ ትውልድ አሉባልታ፣ ወሬ፣ አንዳንዴ በሰዎች ላይ፣ አንዳንዴ በአብያተ ክርስቲያናት ላይ፣ አንዳንዴ በጻድቅ ሰዎች ላይ፣ አንዳንዴ እግዚአብሔርን በሚፈሩ ሰዎች ላይ ወሬ
ወገኖች። ስለዚህ አማኙ በክርስቶስ ኃይልና ሉዓላዊነት ላይ ከመደገፍ ይልቅ በሰይጣንና በክፉ ሰዎች ስልጣን ላይ እንዲያተኩር የሚያደርግ ይሄ የሐሰት ወንጌል ኮንስፓይረሲ ቲዮሪ ይባላል። ቢ ቬሪ ኬርፉል። ምን እንደምትሰሙ ተጠበቁ። ሌላው ኮንስፓይረሲ ቲዮሪ የሚያደርገው ላሳያችሁ። ወይም ደግሞ ይሄ ምንድነው የሚባለው የሴራ ፖለቲካ የሚሰራው የፍርሃትና የመረበሽ መንፈስን በሰዎች ላይ ይዘራል። ያንን ሰምተው ሰዎች ልባቸው እንዲደነግጥ ተጠራጥረው እንዲሄዱ ወገኖች ብዙዎችን እየመረዘ ነው። በተለይ በከተማ ያላችሁ ሰዎች ዩቲዩብ፣ ቲክቶክ ምናምን ያላችሁ ምን እንድትሰሙ ተጠንቀቁ ወገኖች። በምትሰሙት ነገር ውስጥ ጠላት ተጠቅሞ ስዕል ወደ ውስጣችሁ ያስገባል፣ ፊር ወደ ውስጣችሁ ያስገባል። ያ ፍርሃት ደግሞ ሊያፈራርሳችሁ ይጀምራል ህይወታችሁ። ስለዚህ የሴራ ትንታኔዎች የሚመግቡት የሚያመርቱት ፍርሃት ነው። they produce fear ውስጣቸው ፍርሃት እንዲገባ ይሲ አሁን ተመልከቱ። ኤአይ እንጠቀማለን አልፎ አልፎ አይደለም የቻትጂፒቲ ምናምን እንጠቀማለን። ከሚገባ በላይ ለጥጥ ነው። ይሄ ቴክኖሎጂ የአውሬው ምልክት ነው። የስ ትንቢታዊ ነገሮች አሉ፣ ወደዛ ሊያመራ ይችላል። በጥንቃቄ እንመለከተዋለን። ግን እነሱ ያንን ኦልሬዲ እንደዚህ ሆኗል። የስ አንዳንድ ነገሮች የሚመስሉ ነገሮች አሉ። ከሙሉ እውቀት አይናገሩትም። ያ ክትባት የሰይጣን አሰራር ነው። ይሄ ቴክኖሎጂ የአውሬው ምልክት ነው። ይሄ እንደዚህ ነው። በአንድ ዘመን ላይ ይሄ ምንድነው የሚባለው ካልኩሌተር 666 ነው የተባለበት ጊዜ ነበር። ይሄ ግራፍ የሚሰራ ሳይንቲፊክ ካልኩሌተር የሚባል ነበር። ድሮ አዲስ አበባ ትምህርት ቤት ላይ ያለ ግራፍ ለመስራት ከውጭ እናስመጣለን፣ በጣም ኢትዮጵያው ስለማይገኝ እና ያ ሲመጣ ይሄ 66 ነው የሚሉ ሰዎች ነበሩ። አንዳንድ ጊዜ በጣም አዝናለሁ። አለማወቅ በቃ በሰይጣን እንድንታለል ያደርገናል። ስለዚህ የክርስቶስ ተቃዋሚው ይሄ ከሌ ለምሳሌ ኦባማ የክርስቶስ ተቃዋሚ ነው ከሌ እንትና ሞተዋል። አሁን ለምሳሌ ሬጋን ጸረ ክርስቶስ ናቸው ተብሎ ተጽፎ ነበር። አንዳንዶቹ የተባሉት ብዙዎቹ ሞተዋል። ሳዳም ሁሴን ጸረ ክርስቶስ ነው ተባለ። ማነው ያ የሊቢያው መሪ ጋዳፊ እሱ ጸረ ክርስቶስ ነው ተባለ። ምዕራባውያን የሚሉት ሁሉ እዚህ ምዕራብ ላይ ደግሞ ብዙ የሚባሉ የፊልም አክተሮች አሉ። ሌሎችም እንደዚህ አይነት ሳይንቲስቶች አሉ፣ ሀብታሞች አሉ፣ ጸረ ክርስቶስ የሚባሉ ሰዎች አሉ። we don't know መጽሐፍ ቅዱስ ጸረ ክርስቶስ ከሌ ነው አላለንም፣ አልነገረንም። ወገኖቹ በጣም ልንጠነቀቅ ያስፈልገናል። ስለዚህ የከሌ ክርስቶስ ተቃዋሚ ነው ያልተረጋገጡ ወሬዎች በአማኞች ልብ ውስጥ ሰላምን ይሰርቃሉ። መንፈስ ቅዱስ ደግሞ አይወዳቸው። መንፈስ ቅዱስ እውነተኛ እውቀት። አንድ ጊዜ እያስተማርኩኝ ስለ ዮሐንስን ራእይ እያስተማርኩ ቸርች ላይ ነው እያስተማርኩ መንፈስ ቅዱስ በውስጤ ሲያዘን ተሰማኝ። ይህን ተናግሬው አላውቅም። እግዚአብሔር መንፈስ ውስጤ አዘነ እና ልክ አጠገቤ ሆኖ ምን ነካ የሚለኝ አይነት ስሜት ተሰማኝ። ምክንያቱም እየተናገርኩኝ በሙቀት በንግግር ሙቀት ውስጥ ኤቪደንስ የሌለኝን ነገር መናገር ጀመርኩ። የሚመስለኝን ነገር መንፈስ ቅዱስ በቃ ወደኋላ ሲያዝን ተሰማኝ በውስጤ። እቤቴ ገብቼ ንስሐ ገባሁ። ወገኖቼ ይሄ ኦነስት ሆኜ መናገር ስላለብኝ ነው። አንዳንድ ጊዜ የሴራ ትንታኔዎች የሚመግቡን ፍርሃት ነው። ያልተረጋገጡ ወሬዎች መድረካችን ላይ መናገር የለብንም። ባይብል ስተዲያችን ላይ ማውራት የለብንም። የመጽሐፍ ቅዱስ ትምህርት መጽሐፍ ቅዱስ የሚለው ምንድን ነው? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ብሎ መጽሐፍ ቅዱስ ያስተምረናል ወገኖች። ስለዚህ ትንቢት የሚነግረን እንድንፈራ ሳይሆን እግዚአብሔር ሁሉም በቁጥጥሩ ስር እንዳደረገ ወቅ። ተረጋጊ፣ ተረጋጋ፣ እግዚአብሔር በዙፋኑ ላይ ነው፣ አትረበሽ ነው የሚለን ትንቢት። ሃሌሉያ፣ ክብር ለእግዚአብሔር ይሁን። አይ ሆፕ አንድ ሰው ይጠቀማል ከዚህ ብዬ አምናለሁ። ወንጌል ሌላው ኮንስፓይረሲ ቴሪ ከሚያረጋቸው ነገሮች ፍርሃትና መረበሽን ማምረት ብቻ ሳይሆን ምን ያረጋል? ቅድም እንዳልኳቸው የወንጌልን ምስክርነት ያበላሻል፣ ያጠለሻል። ምን ማለት እንደሆነ ላሳያችሁ ፈልጋለሁ። እሺ
አንዳንድ ጊዜ አማኞች ያለ ቅድም እንዳልኳችሁ ያለ በቂ ማስረጃ ያለ በቂ እውነታ የሴራን ወሬዎች በማህበራዊ ሚዲያው ሲያሰራጩ አማኞች ይገኛሉ። ያላመኑ ሰዎች ይመለከቱና ክርስቲያኖች ለካ እንደዚህ አይነት ፉሊሽ ናቸው፣ ምን አይነት ሞኞች ናቸው፣ እንዲህ የጴንጤ ነገር እንደው ጅሎች ናቸው ይሉናል። ምክንያቱም እንዴት እንዲህ አይነት ነገር ያምናሉ? ምክንያቱም የሴራ ፖለቲካ ነው ያወጣ ነው ወገኖች። ስለዚህ ሰዎች እውነተኛውን የእግዚአብሔርን ቃል ወንጌልን እንዳይሰሙ እንዳያምኑ በጣም ትልቅ እንቅፋት እንፈጥርባቸዋለን። ስለዚህ ዓለምን መለወጥ የሚችለው የኢየሱስ ክርስቶስ የፍቅር ወንጌል እሱን ከመስበክ ይልቅ የማይጠቅሙ የማይረቡ ክርክሮች በቃ አንዳንድ ጊዜ ሰዎች ይጽፉልኛል፣ ፓስተር አስፋው በዚህ ነገር ላይ ከእርሶ ጋር ልንከራከር እንፈልጋለን። ጊዜ የለኝም፣ እኔ እንደዚህ አይነት ጨዋታ ውስጥ አታገኙኝም፣ ጊዜ የለኝም። ከክርክር ራቅ ተብሎ ተጽፏል። መከራከር ከፈለጋችሁ ሚዲያችሁን ከፍታችሁ እንደፈለጋችሁ የራሳችሁ። ነገር ግን እውነቱ ይሄ ነው። ዓለምን መለወጥ የሚችለውን የኢየሱስ ክርስቶስን ፍቅር ለመስበክ መቼ ጊዜ አግኝተን ነው ለንትርክ? በየአደባባዩ ላይ የሆነ ቶፒክ ተነሳ፣ ኤቭሪባዲ ኮመንት ያደርጋል። ኤቭሪባዲ ጸሐፊ ነው፣ ኤቭሪባዲ አዋቂ ነው። አንዳንዱ ደግሞ አለማወቁን የሚገልጠው በስድብ ነው። ክርስቲያን ነው፣ ሶ ኮልድ ክርስቲያን ነው። ወንድር እግዚአብሔር ሰማይን ቢዘጋብህ ጸሎትህ ባይሰማህ አይደንቅኝም። ምክንያቱስ ትሳደባለህ። ሶሻል ሚዲያ ላይ በኮድ በሚስጥር ስም ገብተህ ሌላዎችን ስም ታጠለሻለህ። እግዚአብሔር አይወደውማ። መንፈስ ቅዱስ ይመለከታል እኮ ወገኖች ሆይ ምን እንድትሰሙ ተጠንቀቁ። ሌላው ኮንስፓይረሲ ቴሪ ከሚያደርጋቸው ነገሮች አንዱ መከፋፈል፣ ማጉረምረም። እነዚህን ነገሮች በቅዱሳን መካከል ያባዘዋል ወገኖች ሆይ። ስለዚህ በጣም ልንጠነቀቅ ያስፈልጋል። የሴራ ትንታኔዎች በአብያተ ክርስቲያን ውስጥ መከፋፈልን ይፈጥራሉ። አንዱ ሌላውን የአውሬው አገልጋይ ቤቱ ዘንዶ አለ፣ ሀብታም የሆነ ሁሉ ዘንዶ አለው፣ ሰርቶ ያገኘ ሁሉ ዘንዶ አለው። ኢሉሚናቲ ስለሆነ ነው እንደዚህ የሆነው። ይሄ አንዳንዴ ሰነፎች ቁጭ ብለው ማውራት ነው የሚችሉ። አትስሟቸው ባካችሁ። እኛ በጽድቅ እንኖር እስቲ፣ ልዩነት እንፍጠር እስቲ። እዚህ ሮም ውስጥ 200 ሰው አለ፣ 207 ሰው ያለው እንደው 207 ሰው ልዩነት ቢያደርግ ለዚህ ተራ ወሬ ስፍራ አልሰጥም። አንዳንድ ሶሻል ሚዲያዎችን ቦይኮት ብታደርጓቸው፣ ተሳዳቢ የሆኑትን ነውረኛ የሆኑትን ጸያፍ የሆኑትን ቦይኮት ብታደርጓቸው፣ ብሎክ ብታደርጓቸው፣ በቃ አይደለም አንፍሬንድ ብትወጡስ ምን ይጠቅማችኋል? ለምን ህሊና ታረክሳላችሁ ወገኖች ሆይ? እስካሁን ቲክቶክ 5 ነው 6 ነው 15 ሰው ከዛ በላይ ጓደኛ የለኝም። ብዙ ሰው ከፈለጉ ቃል ብቻ ነው ያለኝ። ከዛ ውጪ ሰዎች ሲተላለፉ እንኳን እዚህ ሮቦስ ብሎክ አድርጌ ሳስወጣታ ያላቸው። ጨዋታ ይብቅር፣ ኢንተርቴይንመንት በዝቷል። እንቀንሰው ወገኖች ሆይ። ስለዚህ መከፋፈል በአብያተ ክርስቲያናት ውስጥ አንዱ ሌላው በቃ እከሌ እሱ እኮ እንዲህ ነው፣ ስም ማጥፋት ይሄ ነውር ነው። እግዚአብሔር አይወደውም። ብዙዎች ተወጉ፣ በዚህ ብዙዎች ስማቸው ጠለሸ፣ ብዙዎች አንገታቸውን አቀርቅረው ሄዱ፣ ልጆቻቸውና ሚስቶቻቸው ተሸማቀቁ። የውሸት ወሬ ሰዎችን ዲስትሮይ ያደርጋል። እባካችሁ ቅዱሳን በእግዚአብሔር ፊት አንድ ቀን መልስ እንደምንሰጥ ወቁ ወገኖች። ስለዚህ ይህንን የቅዱሳንን አንድነት ማደፍረስ አንዱ ኮንስፓይረሲ ቴሪ የሚሰራው ስራ ወይንም ደግሞ የዚህ የሴራ ትንተና ያለው ጣጣ ነው። መጽሐፍ ቅዱስ መመሪያ ይሰጠናል። እኛ ግን የብሉይ ኪዳን ነቢይ ኢሳይያስ በነበረበት ዘመን ላይ ህዝቡ የተለያዩ የሴራ ወሬዎችን ያመጡለታል። ህዝቡ እንዳሁኑ ዩቲዩብ አልነበረም፣ ቲክቶክ አልነበረም። ግን ወሬ ነበረ፣ ድሮም ወሬ ነበረ እና እግዚአብሔር ለኢሳይያስ ትእዛዝ ሰጠው። የህዝብ ይላል የህዝብ ዱለት ነው የሚለውን ሁሉ ዱለት አትበሉ። በጣም ይገርማል። ምን ማለት ነው እያልኩኝ ኦሪጂናል ቋንቋው ላይ ወይም ወደ እንግሊዘኛው ሄጄ ነው ነገሩ የገባኝ። ይህ ህዝብ ዱለት ነው የሚለውን ሁሉ ዱለት አትበሉ።
እሱ የሚፈራውን አትፍሩ አትደንግጡም፣ የሰራዊት ጌታ እግዚአብሔርን ቀድሱት፣ ምትፈሩትና ምትደነግጡለት እርሱ ይሁን ይላል ኢሳይያስ 8:12 ላይ። ወገኖች ሆይ ዱለት ነው የሚለው ሁሉ ዱለት አትበሉ። ምን ማለት መሰላችሁ? ሴራ ነው፣ ተንኮል ነው፣ አድማ ነው የሚለውን ሁሉ አትበሉ። ሰው የሚለውን ሁሉ አትድገሙት። ዓለም የምታወራውን አትድገሙት። የተለያችሁ ሆኖ ይህንን ነው እኮ የሚላቸው። እንደውም እናንተ ምን አድርጉ? የሰራዊት ጌታ እግዚአብሔርን ቀድሱት። ምን ማለት ነው? ፕሮይሲም አመስግኑት። እግዚአብሔርን ፍሩ። የሚያስደነግጣችሁ ወሬ አያስደንግጣችሁ። የሴራ ፖለቲካ አያስደንግጣችሁ። የሚያስደነግጣችሁ እግዚአብሔር ብቻ ይሁን፣ እሱም ብቻ ፍሩ ይላቸዋል። ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ ሲመክረው ምንድን ነው ያለው? ነገር ግን ለእግዚአብሔር ከማይመች ከአሮጊቶች ሴቶች ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ራቅ የሚለው ነገር ምንድን ነው? ከአሮጊቶች ሴቶች ተረት። እግዚአብሔርን ለመምሰል ከማይመች ወደ ቅድስና ከማይመራ ፍሬ ፈርስኪ፣ ቅድም እንዳልኳችሁ በሬ ወለደ ሽጉጤ ደሜ ታሪክ ማለት ነው። ተረት የላምበረት አይነት፣ ከዛ አይነት ተረት ውጡ። ቁም ነገረኛ ሁኑ፣ ሲሪየስ ሁኑ። በእግዚአብሔር ነገር ላይ ሲሪየስ ሁኑ። ቁምጥጥ በሉ በኢየሱስ ስም ወገኖች ሆይ